ሰላም እንዴት ናችሁ? ዩኤልኔን ከግሎብዶክ አካዳሚ ከኔ ጋር የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ናሽናል ኢንካም አካውንቲንግን ዲስከስ እያደረግን ነው። በዚህ ቪዲዮ ሰርኩላር ፍሎ ኦፍ ኢንካም ኢን ዘ ጂዲፒ የሚለውን ቶፒክ አብረን እናያለን። በቀጥታ ወደ ትምህርቱ ከመግባታችን በፊት እዚች ጋር በመታየት የቴሌግራም አድራሻ በመግባት ሀሳብ አስተያየቶቻችሁን አሳውቁን። እንዲሁም ደግሞ ዩቲዩብ ላይ ባለው ኮሜንት ሴክሽን ሀሳባችሁን ጻፉልን። ኦልራይት በዚህ ቪዲዮ እንደተባባልነው ሰርኩላር ፍሎ ኦፍ ኢንካም ኢን ዘ ጂዲፒ የሚለውን ሀሳብ ነው የምንነጋገረው። ኦልራይት ሰርኩላር ፍሎ ኦፍ ኢንካም በጣም ፕሮፐርሊ ሪፕሬዘንት የሚያደርግልን ሰርኩላር ፍሎ ዲያግራም የሚባለው ነው። አይ ቲንክ ሰርኩላር ፍሎ ዲያግራምን ገና ኤሌመንተሪ ኢኮኖሚክስ ወይም ኢንትሮዳክሽን ቱ ኢኮኖሚክስ ስትማሩ ተምራችኋል አይደል? 2 ሴክተር 3 ሴክተር እየተባለ ሰርኩላር ፍሎ ዲያግራሞች ዲስከስ ተደርገዋል። ለምሳሌ 3 ሴክተር ሰርኩላር ፍሎ ዲያግራም ብትመለከቱ 3 ዋና አክተርስ ኢን ዘ ኢኮኖሚ አለ አይደለ? ሃውስሆልድ አለ which are the consumers, government አለ and ፕሮዲዩሰሮቹ ደግሞ ፈርሞች አሉ። ስለዚህ there are 3 markets አይደለ? ምን ማርኬት የሚባሉ አሉ? ፋክተር ማርኬት ወይም ማርኬትስ ፎር ፋክተር ኦፍ ፕሮዳክሽን አለ። we have financial market and we have goods market, the market for goods and services። ስለዚህ በእነዚህ ማርኬቶች በእነዚህ ኤጀንትስ in the economy መካከል ምን ይኖራል? flow ይኖራል። so that's what we are saying እዚህኛው ጋር in any economy we have a continuous circulation of production and income generation as well as expenditure። እነዚህን ቃላት አስተውላችኋቸው ከሆነ ከምን ጋር ሪሌት ያደርጋሉ? the 3 ways or the 3 approaches of measuring GDP ካልናቸው ጋር ይገናኛሉ አይደል? the product approach, the income approach and the expenditure approach። ስለዚህ በሶስቱ መንገዶች ተጠቅማችሁ ጂዲፒን ካልኩሌት በመታደርጉበት ጊዜ you're talking about this circular flow of income in the economy ማለት ነው። በእነዚህ ኤጀንቶች መካከል ኢንካም፣ ፕሮዳክሽን እንዲሁም ኤክስፔንዲቸር ፍሎ ያደርጋሉ ማለት ነው። ኦልራይት ስለዚህ አሁን አይ ቲንክ እዚህ ጋር ያለውን ሰርኩላር ፍሎ ዲያግራም መረዳት ብዙ አያስቸግርም። ለምሳሌ ሃውስሆልዶች ጉድስ ማርኬት ላይ ሄደው ኮንሱም የሚያደርጉትን ነገር ይገዛሉ። እንደኛ ነገር የማን ኢንካም ይሆናል? የፈርሞቹ ኢንካም ይሆናል። ከዛ ደግሞ ፈርሞቹ ስራቸውን ለመስራት ምን ያስፈልጋቸዋል? ፋክተርስ ኦፍ ፕሮዳክሽን አይደለ? ሌበር ያስፈልጋቸዋል፣ ካፒታል ያስፈልጋቸዋል። ያንን ከፋክተር ማርኬት ሄደው ይገዛሉ። ከዛ በምላሹ ደግሞ ለሃውስሆልዶች ወይም ለኦነርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ኢንካም ይሰጧቸዋል። ከዛ ደግሞ ሃውስሆልዶችም ሆኑ ፈርሞች ከሚያገኙት ኢንካም ላይ ለጋቨርንመንት ታክስ ይከፍላሉ። ሰም ኦፍ ደም ደግሞ ከኢንካማቸው ላይ ኢንቨስት ያደርጋሉ። ይሄንን በሙሉ የሚያሳየን ሰርኩላር ፍሎ ዲያግራም ይባላል። አሁን this is not the primary aim አይደል? ዋናው ዓላማችን ሰርኩላር ፍሎ ዲያግራምን ዲስከስ ማድረግ አይደለም። ግን when we measure GDP በኢኮኖሚ ውስጥ ያሉትን እነዚህ ቤዚክ ፍሎዎችን ሜጀር እያደረግን እንደሆነ እንድትረዱት ነው። that's why circular flow የሚባለው ኮንሰፕት እዚህ ጋር የመጣው። እሺ ስለዚህ there is a circular flow of income and expenditure in an economy። አሁን እስቲ ከዚህኛው ቀለል ያለ ሰርኩላር ፍሎ ዲያግራም እንውሰድና እንዴት ኢንካም እና ኤክስፔንዲቸር እኩል እንደሆኑ የበለጠ ለመመልከት እንዲረዳን ማለት ነው። ኦልራይት አሁን ከቀድሙ ቀለል አደረግነው አይደል? ገቨርንመንት የሚባለውን ኤጀንት አወጣ ነውና 2 ኤጀንትስ ኢን ዘ ኢኮኖሚ አለ ብለን እናስብ፣ ሃውስሆልድ እና ፈርሞች ብቻ። ታስታውሱ ከሆነ ይሄን ኤግዛምፕል ከዚህም በፊት ወስደነው ነበር አይደል? አይ ቲንክ the flow of money እና real flow የሚባሉ ሁለት ነገሮችን ስለ circular flow ስትማሩ ታስታውሳላችሁ ብዬ አስባለሁ። ምንድነው ሃውስሆልዶች ምን ያደርጋሉ? the goods market ላይ ይሄዱና goods and services ይገዛሉ አይደል? ስለዚህ በዛ ጊዜ ኤክስፔንድ ያደርጋሉ ወይም ወጪ ያወጣሉ አይደል? እቺኛው ምን እንላታለን ማለት ነው? ኤክስፔንዲቸር እንላታለን። ኦኬ ኤክስፔንዲቸር ወጪ ይወጣል። ያ ደግሞ እንደገና በምላሹ ለፈርሞቹ ምን ይሆናል? ኢንካም ይሆናል። እነሱ እዚህ ጋር ሃውስሆልዶች ወጪ ሲያወጡ ወጪ የሚያወጡት ለምንድን ነው? ጉድስ ኤንድ ሰርቪስስ ከፈርሞች ለማግኘት ነው። እዚህ ጋር ስትመጡ ደግሞ ሃውስሆልዶችና ፈርሞች አሉ። ፈርሞች ምን ያደርጋሉ? ለሃውስሆልዶች ኢንካም ወይም ደግሞ ይከፍሏቸዋል፣ ገቢ ያስገኟቸዋል አይደል? ያ ገቢ ወይም ኢንካም የሚገኘው in return to what ነው? in return to factors of production። look ሃውስሆልዶች ወደ ፋክተር ማርኬት ምን ይዘው ይመጣሉ? ሌበር፣ ካፒታል፣ ላንድ ኤኒ ፋክተር ኦፍ ፕሮዳክሽን ይዘው ይመጣሉ አይደል? ለዛ ፋክተር ኦፍ ፕሮዳክሽን በምላሹ ሪሶርሶቹ በምላሹ ኢንካም ያገኛሉ ማለት ነው። ስለዚህ እቺ በቀይ ሪፕሬዘንት የተደረገችው the flow of income, the flow of revenue which is the money circulation represent ያደርግልናል ማለት ነው። and then እቺኛው በቢጫ ደግሞ ሪፕሬዘንት የተደረገችው the flow of resources, the flow of goods ይነግረናል። ይሄ real flow እንለዋለን። ከውጭ በኩል ያለው ደግሞ money flow እንለዋለን። last time በደንብ ዲስከስ ለማድረግ እንደሞከርነው ያለፈው ቪዲዮ ላይ ምን ተባብለን ነበር?
ይሄ ሰርኩላር ፍሎ ዲያግራም ኢኮኖሚ ውስጥ ያለው ኢንካም እና ኤክስፔንዲቸር እኩል እንደሆነ ያሳየናል ተባብለን ነበር። ኦኬ እስቲ ኤግዛክትሊ ያለፈው ቪዲዮ ላይ የተጠቀምኳትን ሰርኩላር ፍሎ ዲያግራም እናምጣት። ታስታውሱ ከሆነ አጌን ይሄ ሲምፕሊፋይድ ኢኮኖሚ ነው ተባብለን ነበር። the only product that's produced in this economy ምንድነው ብለን ነበር? ዳቦ አይደለ? ብሬድ ብቻ ቢመረት ብለን ኮንሲደር አደረግን። ኦልራይት ሶ አሁን ቅድም የተነጋገርነው ሐሳብ እዚህ ጋር አለ። አሁንም መኒ ፍሎ አለን፣ ሪል ፍሎ አለ ራይት። ሶ አሁን እዚህ ጋር ማሳየት የፈለግነው what if ኤክስፔንዲቸርን ወይም ኢንካምን ብንለውጥ ማለትም ኤክስፔንዲቸርን ብንለውጥ what will happen to income ኢንካምን ብንለውጥ ደግሞ what will happen to expenditure የሚለውን ለመመልከት እንሞክር። ኦኬ ስለ ሰርኩላር ፍሎ ዲያግራሙ ዲቴይል ባለፉት ቪዲዮዎች በደንብ ስለተነጋገረን ማለት ነው። ኦልራይት ሶ እስቲ suppose one more loaf of bread is produced አንድ ተጨማሪ ዳቦ ኢኮኖሚ ውስጥ ቢመረት how is it going to affect the income and expenditure የሚለውን እንመልከት። ኦልራይት ሶ አሁን አንድ ተጨማሪ ዳቦ ተመረተን የተባለ አይደለ? ስለዚህ +1 bread ልበል እዚህ ጋር +1 bread ኦልራይት ሶ አንድ ተጨማሪ ዳቦ ሲመረት the expenditure የሃውስሆልድ ኤክስፔንዲቸር ወይም የፈርሞች ሬቨኒው የሃውስሆልዶቹ ወጪ ወይም ደግሞ የተቋማቱ ገቢ ይጨምራል አይደለ? ሶ ሌትስ ሴይ ፎር ኤግዛምፕል እቺ አንድ ተጨማሪ ዳቦ 10 ብር ከሆነ የምትሸጠው ኤክስፔንዲቸር በ10 ይጨምራል። ኦልራይት ስለዚህ there is a rise in expenditure by 10 ብር or $10 ሶ ያ በ10 ብር ከጨመረ this is going to be reflected in the income እንዴት? ኦልራይት ተመልከቱ አሁን ፈርሞች ተጨማሪ 10 ብር አገኙ። ሶ እንግዲህ it depends on እቺን አንድ ተጨማሪ ዳቦ ለማምረት ምን አይነት ሜትድ ተጠቅመዋል የሚለው ማተር ያደርጋል። አሁን ለምሳሌ there might be two ways እቺን አንድ ተጨማሪ ዳቦ ለማምረት ብለው ሞር ሌበር ሃየር አድርገው ሊሆን ይችላል አይደል? ተጨማሪ ሰራተኛ ቀጥረው ሊሆን ይችላል። ኦር ሞር ፕሮዳክቲቪቲም ደግሞ ሊሆን ይችላል። ኦሬዲ በነበራቸው ፋክተር ኦፍ ፕሮዳክሽን which is labor ብቸኛው ፋክተር ኦፍ ፕሮዳክሽን in this simplified economy labor ስለሆነ ሞር ፕሮዳክቲቭ ያው የነበረው ሌበረር ሞር ፕሮዳክቲቭ ሆኖም ምርት ሊጨምር ይችላል ወይም ደግሞ ተጨማሪ ሰራተኛ ተቀጥሮ ምርት ሊጨምር ይችላል አይደል? ሶ እቺ አንድ ተጨማሪ ዳቦ የተመረተችበት ምክንያት ከሁለት አንዱ ሊሆን ይችላል ራይት? it's either more labor or more productivity ኦኬ ምርታማነት ጨምሮ ሊሆን ይችላል። ኦልራይት ስለዚህ አሁን ሌትስ ሴይ ሞር ሌበር ቀጥረን ከሆነ ይሄንን ብሬድ ያመረት ነው ምን ይሆናል ማለት ነው? the income is going to increase by that amount or more productive ሆኖ ከሆነ ኦሬዲ የነበሩ እዚህ ዳቦ ቤት ይሰሩ የነበሩ ሌበረሮች more productive ሆኖ ከሆነ ደግሞ ምን ይጨምራል? የፈርሙ ኦነር ፕሮፊት ይጨምራል። ኦኬ ምን ማለት ነው? ስለዚህ either ለሌበር የምንከፍለው ዌጅ ይጨምራል ወይንም ደግሞ the profit earned by the producer ይጨምራል። አሁን ፖይንታችን ምንድነው? ኤክስፔንዲቸር ከጨመረ ኢንካም ይጨምራል either in the form of wage or in the form of profit መጨመሩ አይቀርም። አሁን ይሄ ኢምፖርታንት ኢምፕሊኬሽን አለው። ለምንድን ነው አሁን ይሄን ሁሉ ኮንሲደር ማድረግ ያስፈልገን? this is the bottom line ዋና እንድትይዙት የተፈለገው ነጥብ ይሄ ነው። expenditure and income increase equally እኩል እንደሚጨምሩ ለማሳየት ነው። እሺ እዚህ ጋር የወሰድኩትን ኤግዛምፕል ያሳያችሁ። ኤክስፔንዲቸሩን በ10 ብር ሲጨምረው the income either in the form of wage or profit በምን ያህል ነው የሚጨምረው? በ10 ይጨምራል የሚለው እንድታዩት። ይሄ it has important implications in GDP calculation አይደለ? since expenditure and income increase equally በሁለቱም ሜተድ ኦፍ GDP calculation ተጠቅመን የምናገኘው GDP ተመሳሳይ ይሆናል የሚል ኢምፕሊኬሽን አለ። ስለዚህ እቺን ነገር በደንብ ማስታወስ አለባችሁ። እሺ ኤክስፔንዲቸር እና ኢንካም ኤክስፔንዲቸርን ከጨመራችሁት ኢንካም ይጨምራል፣ ኢንካም ከጨመራችሁት ኤክስፔንዲቸር ይጨምራል። ወይም a more formal way of saying this ምን እንላለን? any transaction that affects the expenditure also affects income or the other way around ደግሞ any transaction that affects income affects expenditure ብላችሁ መግለጽ ይችላልላችሁ። ስለዚህ አሁን እቺን ሐሳብ ለመግለጽ ነው ሰርኩላር ፍሎ ዲያግራምን የተጠቀምነው ማለት ነው። እስቲ እንግዲህ በእነዚህ በሶስት አፕሮቾች ተጠቅመን የምንሰራው GDP ተመሳሳይ ነው ወይም አይደለም የሚለውን እንድታዩት አንድ ኤግዛምፕል እዚህ ጋር አምጥቼላችኋለሁ። ኦኬ ካልኩሌቲንግ GDP ናው እዚህ ኢኮኖሚ ውስጥ እንግዲህ ሶስት ካምፓኒዎች አሉ ብለን እናስባለን። እሺ የመጀመሪያው አቢሲኒያ ኦር የሚባል ማይኒንግ ካምፓኒ አለ። ብረት ኦር ማዕድናትን እየቆፈረ የሚያወጣ ካምፓኒ ነው ብለን እናስብ የመጀመሪያው። ሁለተኛው አቢሲኒያ ስቲል የሚባለው ካምፓኒ ደግሞ ምን ያደርጋል መሰላችሁ? አቢሲኒያ ኦር ኤክስትራክት ያደረገውን ሚነራል ኦር አይረን ፈርዘር ፕሮሰስ ያደርግና ስቲል ያደርገዋል።
ሶስተኛው ካምፓኒ ደግሞ አቢሲኒያ ሞተርስ ነው። አቢሲኒያ ሞተርስ ደግሞ ምን ያደርጋል? ከአቢሲኒያ ስቲል የወሰደውን ኢንፑት ይጠቀምና ያው መኪና ማኑፋክቸር ያደርጋል። እንግዲህ ያው እንደነገርኳችሁ ሲምፕሊፋይድ ኢኮኖሚ ነው። ያው በስቲል ብቻ መኪና ይሰራል። በርግጥ ግን አሁን ሐሳቡን ለመረዳት ስለሆነ አላማችን let's just assume that steel is sufficient to produce cars ብለን እናስብ። እሺ እነዚህ ሶስት ካምፓኒዎች አሉ። ስለዚህ እንዳያችኋቸው የእሴት ሰንሰለት አለ አይደለ? ተያያዥነት ያላቸው ናቸው። የዚህኛው አውትፑት ለዚህኛው ኢንፑት ነው፣ የዚህኛው አውትፑት ለዚህኛው ኢንፑት ነው። እነዚህ ሶስት ካምፓኒዎች አሉ ብለን እናስብ። ኦኬ ስለዚህ ይሄን ኢንፎርሜሽን እንጠቀምና ምን እናደርጋለን መሰላችሁ? በሶስቱ ሜትድስ ኦፍ ካልኩሌቲንግ ጂዲፒ ለመስራት እንሞክራለን ነው። ኦልራይት አቢሲኒያን ኦር ይሄ ሚነራል ኤክስትራክት ያደርጋል ያልኳችሁ ካምፓኒ የሚያወጣው አውትፑት ሲሸጥ ምን ያህል ዋጋ ያወጣል? $4200። ኦልራይት አቢሲኒያ ስቲል የሚባለው ደግሞ ስቲል ማኑፋክቸሪንግ ካምፓኒ አጌን ሽያጩ ምን ያህል ነው? ኦር የሚያወጣው አውትፑት ገበያ ላይ ስንት ይሸጣል? $9000። ተመልከቱ እንግዲህ ፕራይሱ እየጨመረ ነው። ለምን? ቢካዝ እሴት እየተጨመረበት ነው፣ ቫልዩ አድ እየተደረገበት ነው። የመጨረሻው መኪና ማኑፋክቸር የሚያደርገው ደግሞ አቢሲኒያ ሞተርስ የሚባለው ካምፓኒ የሚያመርተው መኪና ምን ያህል ፕራይስ አለው? $21500 ፕራይስ አለው። ናው እያንዳንዱ ካምፓኒ ያላቸው የሚከፍሉት ዌጅ፣ ኢንትረስት ፔመንቱ፣ ሬንት፣ ፕሮፊት አጠቃላይ ኤክስፔንዲቸሮቻቸው እዚህ ጋር ሰመራይዝ ተደርጎልናል። ስለዚህ አሁን ይሄን ኢንፎርሜሽን እንጠቀምና መጀመሪያ በኤክስፔንዲቸር አፕሮች ተጠቅመን እስቲ ጂዲፒን ካልኩሌት ለማድረግ እንሞክር። ኦልራይት ኤክስፔንዲቸር አፕሮች ያለፈው ቪዲዮ ላይ ተመልክተናል። ምን ነበር እናደርጋለን ያልነው? it is the sum of the final goods, the market value of the final goods and services አይደለ? ገበያው ላይ ያሉ ፋይናል ጉድስ ኤንድ ሰርቪስስ ማርኬት ቫልዩዋቸውን እናይና ያንን ሁሉ ደምረን የምናገኘው is the GDP አይደለ? using the expenditure approach ተባብለን ነበር አይደል? ስለዚህ አሁን እዚህ ኢኮኖሚ ላይ እስቲ ኤክስፔንዲቸር አፕሮች ተጠቅማችሁ ጂዲፒን ለመስራት ሞክሩ። what is the final good የሚል ጥያቄ እንጠይቃለን አይደል? መጀመሪያ of course the final good is a car አይደል? ስለዚህ ምን እናደርጋለን መሰላችሁ? የመኪና ዋጋ is going to be the GDP in this economy. በአጭሩ this is the GDP using the expenditure approach. Simply the price of the car, because car is the only final good in this economy. በቃ ስለዚህ using the expenditure approach ከተጠቀማችሁ ምንድነው የምታደርጉት ማለት ነው? Simply GDP ትሉና the summation of the final goods ነው አይደለ? the only final good is the car. ስለዚህ ምን አደርጋለሁ ማለት ነው? GDP is $21500 ጨረስኩ በቃ ይሄው ነው። alright እሺ እንቀጥል። the income approach. now the income approach እንደሞ ተጠቅመን ጂዲፒ ስንሰራ ምን እናደርጋለን ነበር ያልነው? ትዝ ይላችሁ ከሆነ ምናልባት ስለ income approach የሰራሁትን ቪዲዮ ያላያችሁ ተማሪዎች ካላችሁ እዚሁ ፕሌሊስት ላይ ወደ ኋላ ሄዱና the income approach የሚል ቪዲዮ አለ፣ እሱን ተመልከቱ። income approach ላይ ያልነው ምን ነበረ? we add the income earned by all factors of production ብለናል አይደል? አሁን እዚህ ጋር እያንዳንዱ ፋክተር ኦፍ ፕሮዳክሽን ምን ያህል ሪተርን እንዳለው በግልጽ ተቀምጦልናል። so we have wage which is a return to labor, interest, rent, profit። አያችሁ ለሁሉም ፋክተርስ ኦፍ ፕሮዳክሽን ያሉት ተሰጥተውናል ለእያንዳንዱ ካምፓኒ። ኦልራይት ስለዚህ ኢንካም አፕሮች መጠቀም ከፈለኩኝ ምንድነው ማድረገው? እነዚህን እደምራለሁ። አሁን ኢንፎርሜሽኑ እዚህ ጋር አልተሰጠኝም እንጂ እግረ መንገዴን ለማስታወስ ኢንካም አፕሮች ላይ እነዚህን ኢንካሞች ከደመርን በኋላ ምን እናደርጋለን ብለናል? ዲፕሪሺዬሽን እና ኢንዳይሬክት ቢዝነስ ታክስን እንደምራለን ብለናል። ለምን እንደሆነ ዘ ኢንካም አፕሮች የሚለው ቪዲዮ ላይ ተነጋግረናል። ስለዚህ what we do here is ስለዚህ አሁን ለምሳሌ ምን እናደርጋለን መሰላችሁ? ዌጅ እንልና አጠቃላይ ኢኮኖሚ ላይ አርን የተደረገውን ዌጅ ለማወቅ አቢሲኒያ ኦር የሚሰሩ ሰራተኞች ይሄን ያለ የሚከፈላቸው፣ አቢሲኒያ ስቲል የሚሰሩት ይሄን ያለ የሚከፈላቸው፣ አቢሲኒያ ሞተር የሚሰሩት ይሄን ያለ የሚከፈላቸው። so I will add the wages ከዛ ኢንትረስት ፔመንቱ እንዳለ ይደመራል፣ ሬንቱም ይደመራል፣ ፕሮፊቱም ይደመራል። because income approach of computing GDP ምንድነው የሚለን? አጠቃላይ ኢኮኖሚ ውስጥ አርን የተደረጉትን ኢንካሞች በሙሉ ሳም አፕ አድርጓቸው ያ ጂዲፒ ይሰጣቸዋል ነው አይደል የሚለው። so simply ያው እንግዲህ መቼ መደመሩ በጣም ቀላል ነው። so what you do is 2300 10000 ሲደመር 15700 ይሆናል። 1600 1000 ሲደመር 2600 200 300 500 1000 alright and አንድ ይቀረኛል እዚህ ጋር ፕሮፊቱ 1200 1000 2200 alright ስለዚህ አሁን እነዚህ በሙሉ ፋክተር ኢንካሞቹ ተደመሩ። ከዛ ደግሞ እነዚህ ለአራቱ ፋክተርስ ኦፍ ፕሮዳክሽን የደረሱትን ኢንካሞች በሙሉ ደግሞ ስደምራቸው ስንት አገኛለሁ? 21500 አገኛለሁ which is the same as the previous result አይደል?
በኤክስፔንዲቸር አፕሮች ተጠቅመን ጂዲፒ ስንሰራ 21500 ነበር ያገኘነው። አሁንም using the income approach ተጠቅመ ጂዲፒ ስሰራ I have found the same result. alright ስለዚህ income approach እንሰራ አንድ ይቀረናል which is the product approach. አሁን product approach again ለሱ separate ቪዲዮ ሰርተናል። እንዴት ነበር product approach ወይም the value added approach የምንሰራው? እያንዳንዱ ፕሮዳክሽን ፕሮሰስ ላይ አድ የተደረገውን ቫልዩ እያንዳንዱ ስቴፕ ላይ አድ የተደረገውን እሴት መደመር ነው ብለናል። ኦልራይት ሶ አሁን እዚህ ጋር የመጀመሪያው ማይኒንግ ስለሆነ ወይም ሚነራል ኤክስትራክት ማድረግ ስለሆነ ምንም ከኋላ የሚቀበለው ኢንተርሚዲየት ጉድ ወይም ሮ ማቴሪያል የለውም አይደል? ሶ ራሱ ፕሮዲዩስ የሚያደርገው አለ። ኦልራይት ከዛ እሱ ይሄ 4200 የሚሸጠው ኦር ለአቢሲኒያ ስቲል እንደምን ያገለግላል ማለት ነው? እንደ ኢንተርሚዲየት ጉድ ያገለግላል። ኦልራይት ስለዚህ አቢሲኒያ ስቲል የ4200 ብር ጥሬ ዕቃ ይገዛና $9000 የሚያወጣ አውትፑት ያወጣል ማለት ነው። አሁን ቅድም በተነጋገርነው መሰረት how do we compute the value added? እዚህ ስቴጅ ላይ ምን ያህል ቫልዩ አድ ተደረገ የሚለውን ለማወቅ ምን እንደማደርገው የአውትፑቱ ፕራይስ ማይነስ የኢንፑቱ ፕራይስ አይደል which is 9000 ሲቀነስ 4200 ሰው ስንት ታገኛለሁ? 4800 ይመጣል አይደል? ቺን ስትቀንሷት 4800 ታገኛላችሁ። አያችሁ እዚህ ስቴፕ ላይ አድ የተደረገውን ቫልዩ ለማወቅ ከ9000 ላይ 4200 ነው የምቀንሰው። ሐሳቡ ገብታችኋል ብዬ አስባለሁ አይደል? በአቢሲኒያ ስቲል ፕሮዲዩስ የተደረገው ፋይናል ፕሮዳክት ፕራይሱ ይሄን ያክላል። የተጠቀምነው ሮ ማቴሪያል የተጠቀምነው ኢንፑት ፕራይሱ ይሄን ያክላል። ስለዚህ ምን ያህል ቫልዩ አድ ተደረገ የሚለውን ለማወቅ ከ9000 ላይ 4200 ትቀንሳላችሁ 4800። እዚህኛው ላይ እንደተነጋገርነው ምንም አይነት ቫልዩ አዲሽን የለም። ያው ራሱ ማቴሪያሉ 4200 ነው ኮስት የሚያደርገው። ኦልራይት ተመሳሳይ ነገር ለአቢሲኒያ ሞተር እንስራ። መኪና ማኑፋክቸር ያደርጋል ላልነው ካምፓኒ አሁን ይሄ ካምፓኒ ኢንፑት ከማን ነው የሚቀበለው? ከአቢሲኒያ ስቲል ይቀበላል አይደል? ስንት ብር የሚያወጣ ኢንፑት ይቀበላል? $9000 የሚያወጣ። ኦልራይት $9000 የሚያወጣ ከዛ ይሄን ተቀብሎ ምን ያህል ፕራይስ ያለው አውትፑት ፕሮዲዩስ ያደርጋል? $21500 ኮስት የሚያደርግ ወይም ፕራይስ ያለው አውትፑት ያመርታል። ስለዚህ at this stage of production ምን ያህል value አድ ተደረገ የሚለውን ካልኩሌት ለማድረግ ምን እንደማደርገው the final output minus the intermediate good አይደል? so ከ21500 ላይ 9000 ትቀንሳላችሁ and you get 12500. now 12500 is the value added at this stage. 4800 is the value added at each stage at the second stage and እዚህኛው ስቴጅ ላይ ደግሞ 4200. so using the product approach ምን እናደርግ ነበር የተባባልነው? የመጀመሪያው ሲደመር the value added at the second stage ሲደመር the value added at the third stage. so ይሄንን ስደምረው $21500 አገኛለሁ። alright which is the same result that we found in the other approaches. ስለዚህ what I wanted to show you በዚህ ፕሮሰስ ምንድነው በሶስቱም አፕሮችስ ብትሄዱ በሶስቱም የጂዲፒ ካልኩሌሽን ሜቶዶች ብትጠቀሙ you're going to end up with the same result. ኤክስፔንዲቸር አፕሮችም ስንጠቀም 21500 መጣ። ኢንካም አፕሮችም ስንጠቀም 21500 መጣ። መጨረሻ the product approach or the value added approachንም ስንጠቀም 21500 መጣ። ስለዚህ all the three methods yield the same result. ሁሉም ተመሳሳይ ሪዛልት እንደሚያመጡ ላሳያችሁ ፈልጌ ነው ይሄን ኤግዛምፕል ያመጣውላችሁ። I hope ስለ circular flow and ስለ three approaches of measuring GDP clearly understand አድርጋችኋል ብዬ አስባለሁ። ሶ በዚህ ቪዲዮ ያዘጋጀውላችሁ ይሄ ነው። ቅድም ባሳያችሁ የቴሌግራም አድራሻ ገብታችሁ ሐሳባችሁን መጻፍ አትርሱ። ዩቲዩብ ላይም ኮሜንት አድርጉልን። ሶ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።